ናችሁ? ሰላማችሁ በያላችሁበት ይብዛ። ሌላ ድምጾች ከገቡ በጣም ይቅርታ አድርጉልኝ። ዛሬ ይዤ የመጣሁት ስለ ልብስ ነው። ልብስ ስትተኩሱ እንዴት እንደምትተኩሱና እንዴት እንደምታደርጉ ላሳያችሁ ነው። ግን በመጀመሪያ ደረጃ ቤቴ አዲስ ስለሆነ እኔ በአማርኛ ብዙ መስራት አልፈለኩም። ግን ዛሬ አዲስ ስለሆነ ልስራላችሁ ብዬ ነው ማለት ነው። እንዴት እንደምተኮስ እንዴት እንደሚሆን ይሄ አሁን ትናንትና የታጠበ ነው ማለት ነው። ትናንትና አጥቤ ያደረኩት ነው። ገና ሌላ የዚህ 2 እጥፍ የሚሆን ውጪ አለ ማለት ነው። እዛ ብዙ ቋንቋዎች በአማርኛ፣ በኦሮምኛ፣ በትግርኛ፣ በሀዲየኛ፣ በጉራጌኛ ብዙ ቋንቋዎች ይሰራሉ ለመዳም ቅመሞች ማለት ነው። እኔ ደግሞ በደቡብ ቋንቋ ማለት ነው ከሀዲየኛ ውጪ በወላይትኛ ቋንቋ ልብስ የሚተኮስ እንዴት እንደሚታጠብ እንዴት እንደሚደረግ ዛሬ ለመናገር ፈልጋለሁ ማለት ነው። ግን በቀጣይ ቪዲዮ ነው፣ ዛሬ መናገር አልችልም። በቀጣይ ቪዲዮ ግን ሰራላችኋለሁ ማለት ነው። በቀጣይ ቪዲዮ ሲሰራ እንዲደርስላችሁ ደግሞ ቪዲዮን ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ለሚመጡት ደግሞ አድርሱላቸው ማለት ነው። በተለይ እኔ የሚሰራው አዳዲስ የሚመጡት በብዛት የደቡብ ልጆች ስለሆኑ ማለት ነው። በተለይ ሳውዲ እና ዱባይ እና ቤይሩት ላላችሁ ማለት ነው። በአጠቃላይ አረብ ሀገር ባይባልም ብዙዎች ያላችሁ ሳውዲ እና ቤይሩት ነው ያሉት ማለት ነው። ስለዚህ ለነሱ ለመስራት ፈልጋለሁ ማለት ነው። የቤቱ ማቀዝቀዣ በዛ በውጭ በኩል እየጮኸ ነው። ይቅርታ ስለ ድምፁ ማለት ነው። እና ልብስ ሲታጠብ ሲተኮስ እንትን ሲባል ጥንቃቄ ማድረግ አለባችሁ ማለት ነው። በውሃ የሚሰራ ካውያ እንትን ካላችሁ የኔ ይሄ በውሃ ነው የምሰራው። ግን በደረቁ ከሰራችሁ ልብስ ሊቃጠልባችሁ ይችላል ማለት ነው። ስለዚህ አደራችሁን ማለት ነው። ጓደኛዬ እንደዛ እንትን ሳታቅ ተቃጥሎባት ልክ ስታስቀምጥ ተቃጠለባትና በጣም ነው ሴትያ የተቆጣቻት ማለት ነው። ከደሞዝሽ ነው የሚቆረጠው ምናምን ብላ ልጅቷ በጣም ተጨንቃለች ማለት ነው። የኔ ሰውዬ እህትህ ወንድሟ እናቱ ቤት ነው የምሰራው ማለት ነው። ግን በጣም ጥንቃቄ ማድረግ አለባችሁ ማለት ነው። በጣም ጥንቃቄ አድርጉ አደራችሁን ማለት ነው። በተለይ አዳዲስ ለምትመጡ ልጆች ሼር አድርጉ፣ ላይክ አድርጉ ቤቱን ማለት ነው። አዳዲስ እንደኔ ደግሞ ዩቱብ ለመክፈት ለመጀመር የምትፈልጉ ማለት ነው ሀይ ብላችሁ ስልክ ቁጥራችሁን አስቀምጡ፣ አናግራችኋለሁ ማለት ነው። ዩቱብ ብዙ ሰዎች ሰርተው አሁን ባያድግም ለወደፊት ግን ይጠቅመናል። ስለዚህ ከፍታችሁ ትንሽ እንደኔ መስራት አለባችሁ ማለት ነው። እኔ በአጫጭር ቪዲዮች ላይ ከቅርታ ጋር እንትን አለ ማለት ነው፣ መዝሙሮች አሉ። እኔ ግን እዚህ ጋር አሁን በትልቅ በመዝሙር ሙሉ ቪዲዮ ለመስራት ስለማይመቸኝ ያለኝ አንድ ስልክ ብቻ ስለሆነ ማለት ነው። ፈጣሪ ከረዳኝ በቀጣዩ 2 ስልክ ይዛለሁ ብዬ አስባለሁ። በዚህም አበረታቱኝ ማለት ነው። ስለዚህ በአንድ ስልክ ብቻ ስለምሰራ አበረታቱኝ እላችኋለሁ ውድ ወገኖቼ። ከኛና ከናንተ እዚህ አረብ ሀገር ላሉ እህት ወንድሞቼ ማንም የለንም ማለት ነው። ስለዚህ እርስ በራሳችን ተደጋግፈን ወጪ የማያስወጣ ከሆነ ሰብስክራይብ፣ ሼር፣ ላይክ በማድረግ እኔም ሰብስክራይብ አደርጋችኋለሁ። ሰብስክራይብ አርጉኝ፣ ሼር አርጉ፣ ላይክ አርጉ ማለት ነው። ኮሜንት 1-2 መስመር ጻፉልኝ ማለት ነው። ስለዚህ ትብብራችሁን እፈልጋለሁ ማለት ነው። ስለዚህ በጣም እወዳችኋለሁ ለዛሬው ማለት ነው። ይሄ ቪዲዮ ስቀርጽላችሁ ሰዎቹ አሁን ትንሽ ወጣ ብለው ነው፣ ሲመለሱ ደግሞ እንትን ይላሉ። ስለዚህ አሁን ምሳ እስከሚበሉ ድረስ ብዬ ነው። አሁን ውጭ የታጠበ ልብስ አለ። ስለዚህ ምሳ እስከሚበሉ ይሄንን ሊተኩስ ብዬ ነው። ከዛ ከምሳ በኋላ እቃ ምናምን አጣጥቤ ደግሞ ውጭ ያለውን አስገባለሁ ማለት ነው። ውጭው ደግሞ ፀሐዩ ኃይለኛ ነው እንደምታውቁት፣ ሙቀቱም እንደዛው ነው። እንግዲህ እንደዛ ነው። ደግሞ ለአዲሱ አመት ነው መሰለኝ ቤት ምናምንም እያዘጋጀን ነው። ብቻ ስራው ከባድ ነው። ግን በዛ ውስጥም ዩቱብ መስራት የምትፈልጉ ትርፍ ሰዓት ያላችሁ በላይፍ ላይ ቁጭ ብላችሁ የምትውሉ በተለያዩ አጋጣሚዎች በትንሽም ደቂቃ በ30-40 ደቂቃ 20 ደቂቃ ያላችሁ መስራት ትችላላችሁ ማለት ነው። መክፈት የምትፈልጉ መክፈት እኔ እፈልጋለሁ መስራት እፈልጋለሁ የምትሉ ማለት ነው በኮሜንት አሳውቁኝ፣ መልስላችኋለሁ። በውስጥ መስመርም ማናገር ትችላላችሁ። ስልክ ቁጥሩን አስቀምጥላችኋለሁ ማለት ነው፣ አስፈላጊ ከሆነ ማለት ነው። ስለዚህ ለዛሬ ያስኩት ይሄንን ይመስላል መረጃው ማለት ነው። በቀጣይ በወላይትኛ ቋንቋ እመጣለሁ ማለት ነው። ስለዚህ
ቆንጆ ቆንጆ ቪዲዮዎችን ወደ እናንተ አደርሳለሁ። ቋንቋ ብዙም የማይችሉ ደግሞ አረበኛ እንዴት መናገር እንደምትችሉ ደግሞ እኔ አሁን የቤሩት አረበኛና የሌላ የተለያዩ የሌላ ሀገሮች አረበኛ በጣም የተለያየ ነው ማለት ነው። ስለዚህ ቋንቋቸው ይለያያል። ስለዚህ በዚህ ደግሞ እንትን እንዳትሉ አንዳንድ ነገሮችን መማር ማስተማር የምትችሉትን ነገር አመቻችላችኋለሁ ማለት ነው። ስለዚህ ይህንን እላለሁ ማለት ነው ወገኖቼ፣ ውዶቼ። መልካም ቀን መልካም ውሎ ይሁንላችሁ።